ምንድነው? የኔ ነገር ምንድነው እንደዚህ ተመሰቃቀልኩት? ምንድነው ህይወቴ እንዲህ ተቋጠረብኝ? እባክሽ ንገሪኝ፣ ግለጪልኝ፣ አሳውቂኝ ብለው በውዳሴ ማርያም ይጠይቃታል። አባቶቻችን ሱባኤ ሲገቡ ከሚያነሱት የጸሎት መጻሕፍት አንዱ ውዳሴ ማርያም ነው። ውዳሴ ማርያም በየሰዓቱ እየጸለዩ ድንግል ማርያምን ስለ ህይወታቸው፣ ስለ ወደፊቱ ስላሉበት ስለሚፈልጉት ነገር ሁሉ ድንግል ማርያምን ይጠይቋታል። ውዳሴ ማርያም እመቤታችንን መጠየቂያ ነው። እኛ የሚያሳዝነውና የሚያሳፍረው አናመሰግናትም፣ አንማጸናትም፣ አንጠይቃትም። እንደው ዝም ብላ ታምር እንድታደርግልን፣ ዝም ብላ እንድትወርድልን እንፈልጋለን። እኔ ሁሌ በዚህ ነገር ነው በጣም ማዝነው። አንድ ክርስቲያን በተለይ ደግሞ ድንግል ማርያምን የሚወዳት ሰው በዕለተ ቀኗ ውዳሴ ማርያም ከነፈጋት ከእመቤታችን ምንድነው የሚፈልገው? ውዳሴ ማርያሙን ዘግቶ ቁጭ አድርጎ እመቤታችንን ምንድነው የሚጠይቃት? ረቶ ግድ የለም ጸልዮ ይሄንን የፈተና ጊዜ አይደለም ጸሎት ትተን ጸልየንም ካለፍነው ተመስገን ነው። ይሄንን ጊዜ አይደለም ድንግል ማርያምን ትተን ድንግል ማርያምንም ይዘን ካለፍን ተመስገን ነው። የምናየው ነገር እኮ ያሳዝናል። የምናየው ነገር ሁሉ ከቀን ወደ ቀን፣ ከሳምንት ወደ ሳምንት፣ ከዕለት ወደ ዕለት፣ ከወር ወደ ወር፣ ከዓመት ወደ ዓመት እየቀለለ ሳይሆን እየተቆለለ ነው የመጣው። እስኪ ራሳችንን ህይወት እንመልከት። የቱ ጋር ነው የቆምነው? የቱ ጋር ነው ያለነው? መንፈሳዊ ህይወታችንን እስኪ እንመርምር። በእውነት በአምልኮት ህይወት ነው ያለነው? አንዳንዶቻችን በጣም የሚያሳዝነው በስጋዊ ህይወታችንም አልተሳካልንም፣ በመንፈሳዊ ህይወታችንም አልተሳካልንም። በስጋዊ ህይወታችንም አልሆነልንም፣ በመንፈሳዊ ህይወታችንም አልሆነልንም። ከሁለት ያጣን የሆንን ብዙ ሰዎች አለን። ደሞ የሚያሳዝነው ከስጋዊም ከመንፈሳዊም ከሁለቱም ያጣነው እማታሳጣውን ድንግል ማርያምን ይዘን ነው። ወድቀን መነሳት ያቃተን፣ የተቋጠረውን ማስፈታት ያቃተን፣ ለራሳችን ችግር መሆን ያቃተን፣ የሁሉንም ህይወት የምታስተካክልና የተቋጠረውን የምትፈታውን ድንግል ማርያምን ይዘን እንዲህ መታሰራችን በጣም ያሳዝናል። እኔ በእውነት በዚህ አገልግሎት ሁሉ ጊዜ እንደሚያስጨንቀኝ ምንድነው ህዝቡ እንዲህ በክፉ መንፈስ የታሰረው የተተበተበው ህይወቱ የተመሰቃቀለው ላለው እንደው ከማን ነው ችግሩ ላለው? እግዚአብሔር ትቶን ነው? ድንግል ማርያም ረስታን ነው? ወይስ እንደው ታዞብን ነው? ወይስ ደግሞ የኛ ስንፍና ነው? ወይስ እየጸለይን እግዚአብሔር አልሰማችሁን ብሎ ነው? ምንድነው ከጊዜ ወደ ጊዜ እየባሰብን የመጣው ብዬ ሁሌ ስጠይቅ፣ በኋላ እስኪ የምትጸልዩ የማትጸልዩ ብዬ እጅ ስጠይቅ አውጡ ስል አብዛኛው ሰው ያወጣል። እኔ እኮ የሚያሳዝነኝ አሁን እናንተ እመቤታችንን ብላችሁ ነው የመጣችሁት። እመቤታችንን ብሎ የመጣ ሰው ካልጸለየ በዓለም ያለው ሰው እንዴት ይጸልያል? ብዙ ችግር ይዛችሁ ለማስፈታት እዚህ ድረስ መጣችሁ ውዳሴ ማርያም ድንግል ማርያምን ከነፈጋችሁ፣ ታዲያ በዓለም ያሉት ከቤተ ክርስቲያን የራቁት ባይጸልዩ ምን ይደንቃል? እንደዚህ እኮ መላችሁ ለእመቤታችን የምትጨምሩላት ነገር የለም። ጸለያችሁ አልጸለያችሁ ድንግል ማርያምን አትጠቅሟትም። ውዳሴ ማርያም አደረሳችሁ አላደረሳችሁ ለድንግል ማርያም የምትጨምሩት ክብር ምንም ነገር የለም። እሷ አንድ የከበረች ናት፣ የአምላክ እናት ናት። እኔና እናንተ ኃጥአን ውሸት በምንናገርበት፣ በምንሳደብበት፣ ክፉ ቃል በሚወጣበት አንደበታችን እመቤታችንን አመሰገንን አላመሰገንን ለሷ ምንም አይደለም። ውዳሴ ማርያም ብናጎድል ድንግል ማርያም አይጎልባትም፣ እኛ ይጎልብናል። ውዳሴ ማርያም ብንተው ድንግል ማርያም አይቀርባትም፣ እኛ ይቀርብናል። ጸልየን ማሪም ፍቺን ባንላት እመቤታችን ምንም አይቀርባትም። ይብላኝ ለኛ ተቋጥሮ ታስሮ ህይወታችን ለተመሰቃቀለው ለኛ ካልባሰ በስተቀር ለድንግል ማርያም ምንም። እሷን እንደ ልጇ የሚያመሰግኗት ቅዱሳን መላእክት አሏት። የኛ ደግሞ የኃጥአን ምስጋና ለሷ ምኗ ነው? ምኗም እኮ አይደለም። እኔ ስለ እውነት እንደው ስነግራችሁ ለትትና አይደለም። ድንግል ማርያም ምስክሬ ናት። ይሄንን ሁሉ ዓመት ውዳሴ ማርያም ሳደርስ እሸማቀቃለሁ፣ በጣም አፍራለሁ። ውዳሴ ማርያም ዘርግቼ ስጀምር
እንደውም እመቤቴ ይቅር በይኝ እላለሁ። ይሄንንም ብሎ እኮ ለትህትና አይደለም። ቅዱስ ኤፍሬምን የመሰለ አባት በቀን 64 ጊዜ እያመሰገናት እኔ በቀን አንዴ ለማደርሰው ውዳሴ ማርያም እሸማቀቃለሁ፣ ለሷ ምንም እንዳልሆነም ስለማውቅ። እሱ ብቻ አይደለም፣ ቅዱስ ኤፍሬም በመዓዛ መለኮት በጣፈጠው ጡም አንደበቱ በሚቀድስበት ስጋው ደግሞ በሚቀበልበት ንጹህ ቅዱስ በሆነ አንደበቱ ውዳሴ ማርያም እሱ ያደረሰውን እኔ ሳደርስ ስለሆነ ታፍራለሁ። አባቶቻችን ሲያስተምሩ ታውቃላችሁ አይደለ? በዚህ በጾመ ፍልሰታ ውዳሴ ማርያም ይተረጎማል። ቅዱስ ኤፍሬም ውዳሴ ማርያም ሲጸልይ እመቤታችን ከሰማይ ትወርዳለች፣ ብርሃን ለብሳ ብርሃን ተጎናጽፋ ትመጣለች፣ የብርሃን ዙፋን ላይ ትቀመጣለች። ቅዱስ ኤፍሬምን ወድሰኝ አመስግነኝ ትለዋለች። ቅዱስ ኤፍሬምም ታጥቆ ነጥቆ ቆሞ ባርኪኝ ይላታል። በብርሃነ መስቀሏ ተባርከዋለች። ልጇን መድኃኔ ዓለም ኢየሱስ ክርስቶስን ባቀፈችበት መለኮትን በዳሰሰችበት እጇ ተባርከዋለች። በዛን ሰዓት ቅዱስ ኤፍሬም እመቤታችን ፊት ቆሞ አደግድጎ ውዳሴ ማርያም ያደርሳል። ውዳሴ ማርያም ሲጨርስ እመቤታችን ባርካው አመስግናው ከቅዱሳን መላእክት ጋር ትሄዳለች። አባቶቻችን ይሄንን የሚነግሩን ውዳሴ ማርያም ስትጸልዩ እመቤታችን እንደምትመጣ እንድታውቁ ነው። ቅዱስ ኤፍሬም ውዳሴ ማርያም ሲጸልይ እንደመጣች እኔና እናንተም ውዳሴ ማርያም ስንጸልይ እመቤታችን ትመጣለች። ችግሩ እንዳትመጣ አደረግናት፣ አንፈልግም አልናት። ውዳሴ ማርያም የማይጸልይ ሰው እመቤታችንን የማይፈልግ ሰው ነው። ውዳሴ ማርያም የማይጸልይ ሰው እመቤታችንን እንድትቀርበው የማይፈልግ ሰው ነው። ውዳሴ ማርያም የማይጸልይ ሰው የእመቤታችንን ጸጋ በረከት ምልጃ የማይፈልግ ሰው ነው። የፈለገማ እኮ ይጸልያል። እሷም እኮ ተናግራለች። በዚህ በሉቃስ ወንጌል በምዕራፍ 1 ቁጥር 48 ላይ ትውልድ ሁሉ ብፅዕት ይሉኛል ብላለች። ምን አልኳችሁ? ትውልድ ሁሉ ምን ይሉኛል? ብፅዕት ይሉኛል። ምን ማለት ነው? የተቀደሽ፣ የተባረክሽ፣ የነጻሽ